ጸጥታ በተሞላበት ሌሊት ድምጾች ዝም ብለው ዓለም በእንቅልፍ ሲያርፍ ሚስት ከመስኮቷ አጠገብ ተቀምጣ የባሏን መመለስ በጉጉት ትጠባበቅ ነበር። መመለሱን ብቻ ሳይሆን ከእርሱ ጋር ብቻ የሚያጣጥሙትን ያንን ሙቀት የተሞላበት ሌሊት ትጠብቅም ነበር። በቀስታ በሩን ከፈት አደረገ። አይኖቿ በእርሱ ላይ እንዳረፉ የምታምር ፈገግታን ፈገግ ስትል ያው በወደኔ ተመለሰ የምትል ትመስል ነበር። ባልቀረበና ወደ አይኖቿ ረዘም ላለ ሰዓት ተመለከተና በቀስታም እንዲህ አለ። ዛሬ ደግሞ ነበር ያልኩት አንቺን ከተመለከቱኝ በኋላ ዓለም ሁሉ ይቅርታ ተጠይቀ የተሰማኝ አላት። እርሷም በእፍረት ትንሽ ሳቀችና አይኗን ሸፈን ያደረገች እኔም የመምጫህን ደቂቃዎች የቆጠርኩኝ ስጠባበቅ ነበር። ልክ ጊዜው አብረን ስንሆን እንጂ የማይንቀሳቀስ ያህል ይሰማኛል። አብረን ካልሆንኩ ደግሞ አንድ ሰዓት ራሱ ለኔ አመታት ነው አለችው። አጠገቧም ተቀመጠ። እጇን በቀስታ ያዛት። አያያዙ ልክ የሆነ ነገር ከእጇ አምልጦ እንዳይጠፋ በሰጋ ሰው ነበር የሚመስለው። ጠበቅ አድርጎም ያዛት። ከዛም እንዲህ አላት፣ እኔ ቆንጆ ታውቂያለሽ አይደል? ቤቴን ከአንቺ ውጭ እኮ አልወልደውም። ድምፅሽን ካልሰማው ደግሞ አላርፍም። ዝምታዬ እንኳን አንቺ በውስጡ ከሌለሽበት አያምርም። እርሷም ወደ እርሱ ቀረብ እያለች መልሱ መስጠት ጀመረች። ንግግሯ ልብ ውስጥ የሚሰርግ ቃል ነበር። እሷም እንዲህ አለችው፣ ሐቢቢ እኔ ከዱንያ ምንም ነገር አልፈልግም። እይታ ብቻ እኮ ለእኔ በቂ ነው። ስትመለከተኝ ምድር ላይ ካሉ ሴቶች ሁሉ በአጠቃላይ እኔ ውብ የሆንኩኝ ያክል ይሰማኛል፣ ያለ ጌጥ ራሱ ብሆን ስትል በእርግጠኝነት ተናገረች። ባልም በቀላል ሳቅ ፈገግ እያለ አደለ ያለ ጌጥ፣ ለነገሩ ልክ ነሽ፣ ይህ ሁላ ውበት እንዴት በአንድ ጊዜ ሊሸከም ይችላል አለ። ቀለል ባለች ምት ትከሻውን ቸብ አደረገችውና በቃ አንተ ብቻ ነህ እኮ እኔን የሚያስጨንቅ ነገር መናገር የምችልበት አለችው። ከዚያም ወደ እርሷ በጣም ቀረብ እያለ እውነቴን እኮ ነው የማወራው፣ አንቺ ግን በቀላሉ አታምኚኝም አለና እጇን ሳም አደረጋት። እርሷም በደስታ ያየችው ማን ነው እኔ አላምንም ያለህ? ባንተ አፍ ደግሞ መስማት እኮ ስለፈለኩኝ ነው አለችው በእርጋታ ሳቅ። እንግዲያውስ ተዘጋጅ፣ በጣም ስለመደጋገመው አንቺ ማለት ካየሁት ነገር ሁሉ በጣም ውብ ነሽ፣ ለኔ ከነፍሴም በላይ ለቀልቤ የቀረብሽ ነሽ። ከርዛም ትንሽ ዝም አለችና